አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ኢማን ወሎ ዩቲዩብ በሰላም መጣችሁ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣው ምንድን ነው? ትንሽ ወንድም ያለና ማለት ነው እና ማለት እሱ ጋር ስልክ ደውዬ ማለት ነው ያኔ ምን ያህል ስለ ዲኑ ያውቃል የሚል ጥያቄ መጠየቅ ነው የፈለኩ ማለት ነው። እና ውድ ቤተሰቦቼ ቪዲዮውን እስከ መጨረሻ እዩልኝ ማለት ነው። ሲቀጥል ደግሞ ያዘጋጀሁት ለሱ አሁን 5 ጥያቄዎችን ነው። ከአምስቱ ስንት ይመልሳል አብረን እናያለን ማለት ነው። ምናልባት ማለት እኔ ደግሞ ከጥያቄው ሚምኪን ስህተት ካለኝ እናንተም አርሙኝ ማለት ነው። ይሄን ይመስላል ኢንሻአላህ። ማለት ስህተት ካለኝ በብዛት የምጠይቃችሁ ስህተት ካለብኝ ይሄንን እንድታስተካክሉኝ እፈልጋለሁኝ ማለት ነው። እና ኢንሻአላህ ወደ ወንድሜ እደውላለሁኝ ማለት ነው ኢንሻአላህ። አሎ ሰላም አለይኩም። አህመድ እንዴት ነህ? ሰላም ነው? እንዴት ነህ? ዛሬ ማለት ነው ምን እንዳዘጋጀሁልህ ታውቃለህ? 5 ጥያቄዎችን አዘጋጅቼልሃለሁ። ያኔ ስለ ዲኑ ምን ያህል ያውቃል ብዬ ማለት ነው። ያኔ አሁን ነው ተንስቼ በጣም ቀላል የተባሉ 5 ጥያቄዎችን አዘጋጅቼልሃለሁኝ ማለት ነው። እና ከነዚህ ከአምስቱ ጥያቄዎች 5ቱንም በትክክል ከመለስክ የ50 ብር ካርድ እሸልምሃለሁኝ። ከ5ቱ ደግሞ የተሳሳትከው ካለ ሽልማቱ ይቀርብሃል ማለት ነው። እና ዝግጁ ነህ? አይዋ طيب ደቂቃ የመጀመሪያው ጥያቄ ማለት ነው ያኔ ቀላል ጥያቄ ብዬ ካዘጋጀሁት ውስጥ የመጀመሪያው ጥያቄ ለመጀመሪያ ጊዜ በሰማይ ላይ አዛን ያለው መላኢካ ማን ነው ብዬ ነው ያወጣውልክ። አዛን ያለው መላኢካ ለመጀመሪያ ጊዜ በሰማይ ላይ አዛን ያለው መላኢካ ማን ነው? ጅብሪል አለይሂ ሰላም። አይዋ ማሻአላህ ተባረከላህ መልሰሃል። ጅብሪል አለይሂ ሰላም። طيب ወደ ሁለተኛው ጥያቄ ስንሄድ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ልጆች ስንት ናቸው ይላል? ሰባት በትክክል መልሰሃል። طيب አሁን ወደ ሶስተኛው ጥያቄ እንሄዳለን ማለት ነው። ይሄንን እርግጠኛ ነኝ ትንሽ ከበድ ላድርግ ማለት ነው። አሁን ሶስተኛው ጥያቄ ምንድን ነው? አባቷ ነብይ፣ ባሏ ነብይ፣ ልጇ ነብይ፣ ወንድሟ ነብይ፣ ይቺ ሴት ማን ናት? አባቷ ነብይ፣ ባሏ ነብይ፣ ልጇ ነብይ፣ ወንድሟ ነብይ፣ ይቺ ሴት ማን ናት? መርየም አይደለችም። አላስተበልተሃል። طيب አባቷ ነብይ፣ ባሏ ነብይ፣ ልጇ ነብይ፣ ወንድሟ ነብይ፣ ሊያ ትባላለች። ገባ? طيب አሁን ወደ አራተኛው ጥያቄ እንሄዳለን። طيب አራተኛው ጥያቄ ደግሞ ምን ይላል መሰለክ?
ዝግጁ ነህ? አዎ። طيب አራተኛው ጥያቄ ረሱል ሰለላሁ ዐለይሂ ወሰለም በስንት ዓመታቸው ሞቱ? በስንት ዓመታቸው ሞቷል? ረሱል ሰለላሁ ዐለይሂ ወሰለም በስንት ዓመታቸው ሞቱ? የዛሬው ጥያቄ خلاص ምን ያህል ስለ ዲናችን እናውቃለን ነው። በ63 ዓመታቸው ነው። ማሻአላህ ተባረከላህ። خلاص ከተዘጋጀልክ 5 ጥያቄዎች ውስጥ 3 መልሰሃል ማለት ነው። طيب የመጨረሻው ጥያቄ ደግሞ ምንድነው? 5ኛው ጥያቄ ማለት ነው። ተውባ ማለት ምን ማለት ነው? ተውባ ማለት ምን ማለት ነው? ያኔ በቃ ተውባ ማለት ምን ማለት ነው? ተውባ ማለት ወደ አላህ መመለስ ነው። አይዋ ማሻአላህ ተባረከላህ። አይ خلاص ከተዘጋጀልክ 5 ጥያቄዎች ውስጥ 4ቱን በመመለስ እንትን ብለሃል ማለት ነው። ስለዚህ የ50 ብሩ ካርዲ የለም ማለት ነው። ምክንያቱም አንድ ጥያቄ አልመለስክም፣ 4 ጥያቄዎችን መልሰሃል ማለት ነው። 4 ጥያቄ ስለመለስኩኝ ትሽልኝ ይሻላል። ለ4 ጥያቄ መልሶ መጀመሪያ ስምምነታችን እንደዛ አይደለም። 5 ጥያቄ በትክክል ከመለስክ የ50 ብር ካርድ ሞላለሁ ነው ያልኩት። አንተ ደግሞ ከ5 ጥያቄ 4 ነው የመለስከው። ስለዚህ በቃ ምን አደርጋለሁኝ? ለሌላ ጊዜ ተዘጋጅተህ ማለት ነው ኢንሻአላህ ሌላ ጊዜ ያኔ እንደዚሁ ቀላል ጥያቄ አወጣልሃለሁኝ። ከተዘጋጀ ልሸልምህ እችላለሁ ማለት ነው። የዛሬው ግን በዚህ ያበቃል። በጣም ስለነበረው ቆይታ በጣም አመሰግናለሁ። ኦኬ خلاص ውድ ቤተሰቦች ማለት ነው። እና ዛሬ የሆነ ትንሽዬ ወንድም አለኝ። እሱን ነው እንደዚህ በጥያቄ ያፋጠጥኩት ማለት ነው። እና ያው ማለት ስለ ዲኑ ምን ያህል ያውቃል በሚል ነበረ ዛሬ ይሄንን ጥያቄ ያዘጋጀሁለት። እና ኢንሻአላህ ቀጣይ ደግሞ ከዚህ በተለየ ያኔ እንትን ማለት እሱን መጠየቅ እፈልጋለሁኝ። እና ያው አበረታቱኝ ማለት ነው። ቪዲዮው ከተመቻችሁ ላይክ አድርጉልኝ፣ ሼር አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።